የክሪፕቶ ግብይት በኢትዮጵያ እንዴት እንግዛ፣ እንዴት እንሸጥ? ክሪፕቶ ገብቶኛል፣ መጀመርም እፈልጋለሁ፣ ግን እንዴት? ይህ የብዙ ኢትዮጵያውያን ጥያቄ ነው። አሜሪካ ወይም አውሮፓ ቢሆኑ ኖሮ ባንክ ካርዶን አስገብቶ መግዛት ቀላል ነበር። በኢትዮጵያ ግን የራሱ የሆነ መንገድ ወይም ፕሮሰስ አለው። አንድ ስህተት ከሰራችሁ ብራችሁን ልታጡ ትችላላችሁ። ክሪፕቶ የምንገበያየው ኤክስቼንጅስ በሚባሉ አፕሊኬሽኖች ነው። ኢትዮጵያ ውስጥ በብዛት የምንጠቀመው ባይናንስ፣ ባይቢት ወይም OKX ነው። እነዚህ መተግበሪያዎች ልክ እንደ ባንክ ወይም እንደ ገበያ ይሰሩልናል። መጀመሪያ አፕሊኬሽኑን ስልኮ ላይ ይጫኑ። ከዚያም በፓስፖርት ወይም በመታወቂያ ቬሪፋይ ወይም ማረጋገጥ ግዴታ ነው። ልክ ባንክ ሲከፍቱ መታወቂያ እንደሚጠየቁት ማለት ነው። እዚህ ጋር አንድ ምስጢር ልንገራችሁ። ቀጥታ ቢትኮይን በኢትዮጵያ ብር መግዛት አይቻልም። መጀመሪያ የኢትዮጵያን ብር ወደ USDT መቀየር አለብን። USDT ማለት ዲጂታል ዶላር ነው። አንድ USDT ሁሌም ከአንድ የአሜሪካ ዶላር ጋር እኩል ነው። ዋጋው አይወርድም፣ አይጨምርም። ስለዚህ መንገዱ እንዴ ነው። የኢትዮጵያ ብር አለ። በብሩ USDT ትገዛለህ። በገዛሁ USDT ቢትኮይን ወይም ኢቲሪየም ትገዛለህ። P2P ወይም ፒር ቱ ፒር ግብይት እንዴት ይሰራል? ባንኮቻችን ዶላር መላክ ስለማይችሉ እኛ የምንጠቀመው P2P የሚባል ዘዴ ነው። ይህ ማለት ሰው ለሰው ማለት ነው። ባይናንስ ላይ P2P የሚባል ቦታ ስትገቡ USDT የሚሸጡ ኢትዮጵያውያን ነጋዴዎችን ታገኛላችሁ። ሂደቱ በደረጃ P2P ላይ ትገባና ባይ ወይም ግዛ ትላለህ። ባይናንስ የሻጩን የኢትዮጵያ ንግድ ባንክ ወይም ሌላ ባንክ ቁጥር ይሰጥሃል። አንተ በሞባይል ባንኪንግ ብሩን ለሰውየው ትልክለታለህ። ማስጠንቀቂያ፣ ብሩን ስትልኩ በሪዝም ቦታ ላይ ስለ ክሪፕቶ ምንም እንዳትጽፉ። ዝም ብላችሁ ስም ወይም ቁጥር ብቻ ጻፉ። ባንኮች ስለ ክሪፕቶ ሲያዩ ሂሳብ ሊዘጉ ይችላሉ። ብሩን ልክ እንደጨረስ ባይናንስ ላይ መጥተህ ትራንስፈር ኖቲፋይ ሴለር የሚለውን ትጫናለህ። ሻጩ ብሩ እንደደረሰው ሲያረጋግጥ USDT-ውን ይለቅልሃል። በዚህ ሂደት ውስጥ ባይናንስ እንደ ዳኛ ወይም ስክሮ በሆን መሃል ላይ ይቆማል። ሻጩ ብር ተቀብሎ አልተቀበልኩም ቢል ባይናንስ ከሻጩ አካውንት ላይ USDT-ውን ቀንሶ ለእናንተ ይሰጣል። ለዚህ ነው በቴሌግራም ወይም በፌስቡክ ከሚሸጡ ሌቦች ይልቅ ባይናንስ ላይ መግዛት አስተማማኝ የሚሆነው። አሁን USDT በእጃችሁ አለ። ከታች ትሬድ ወይም ማርኬት የሚለውን በመጫን የፈለጋችሁትን ክሪፕቶ መፈለግ ነው። ለምሳሌ BTC ወይም USDT ብላችሁ ብትጽፉ ቢትኮይን በዶላር መግዛት ይችላላችሁ። ባይ ስትሉ የዲጂታል ወርቅ ባለቤት ሆናችሁ ማለት ነው። በአጠቃላይ አሁን ከገዛን በኋላ እዚህ ጋር ትልቁን አደጋ ልንጋፈጥ ነው። ብራችሁ ባይናንስ ላይ ማስቀመጥ ልክ ብራችሁን ጓደኛችሁ ኪስ እንደማስቀመጥ ነው። የባይናንስ ኩባንያ ቢከስር ወይም ቢዘጋስ ብራችሁ አብሮ ይሄዳል። ታዲያ ብራችንን የት እናስቀምጥ? ዋሌት ወይም የኪስ ቦርሳ የሚባል ነገር አለ። በሚቀጥለው ክፍል ገንዘባችሁን ከሀከሮችና ከኪሳራ እንዴት እንደምትጠብቁ የባለሙያዎችን መንገድ አሳያችኋለሁ።